ልባም ሴት መብራቷ አይጠፋም እና የሀኬት እንጀራ አትበላም ይላል። መብራቷ አይጠፋም ማለት ሁሌ ስታንድ ባይ ናት። ሁል ጊዜ ቆማ ነው የምትጠብቀው፣ ተነቃቅታ ነው የምትጠብቀው፣ ነቅታ ነው የምትጠብቀው። በየትኛውም ሰዓት የሆነ ነገር መጣ አለች ማለት ነው። መብራቷም አይጠፋም። ሌላው የሀኬት እንጀራ አትበላም። በስንፍና ያገኘችውን እንጀራ በፍጹም አትበላም፣ ለሰውም አታበላም። ልባም ሴት በጣም በጣም ትጉ ናት። ልባም ሴት በጣም በጣም ብርቱ ናት። መሆን ይቻላል ወይ? በጣም ይቻላል። ምክንያቱም እግዚአብሔር ጸጋ ስለሚሰጥ፣ በእግዚአብሔር ጸጋ ስለሚኮን። ልባም ሴት መሆን በራስ አይቻልም። ነገር ግን እግዚአብሔር ጸጋ ሲያበዛ በጣም ብዙ ልባም ሴቶች አሉ ዛሬም በዘመናችን። እኛም ደግሞ ልንሆን እንችላለን። ቆርጠን መነሳት ብቻ ነው እና እግዚአብሔርን መለመን፣ ጸጋ መጠየቅ ብቻ ነው የሚያስፈልገን። ልባም ሴት መብራቷ አይጠፋም፣ የሀኬት እንጀራ